በላይ ሌከ አባ ባርከኒ በረከተከ እንሳ ጦርሶ መቃርስ ይህድር በላይ ሌከ አባ ባርከኒ በረከተከ እንሳ ጦርሶ መቃርስ ይህድር በላይ ሌከ አባ ባርከኒ በረከተከ እንሳ አባ ባርከኒ በከበባርኮ አብርሃም ለይስሐቅ ወልዶ ሲመተ ዴሁ ለአቡነ ጴጥሮስ ሊቀ ሐዋርያት እግዚአብሔር ይፍታ። ሲባርኩንም ደግሞ የየራሱ የሆነ ልክ በተሰጠን ክብር መጠን የየራሳችን የሆነ የቡራኬ ዘዴ አለው። እንደ መመረዝ ከዚህ ጋር ተያይዞ በተለይ ቀደም ሲል ሁላችንም እኔም እንደመምህር እርሶም እንደመምህር አባታችን አጠገባችን ሆነው ሌላ ቄስም ሲያገኙ መነኩሴም ሲያገኙ ሲባርኩ ቀደም ሲል እንዳሉት ይለያያልና ይህ ስርዓት የተዘረጋበት ወይ ምሳሌው ምንድነው? በቅድስት ቤተክርስቲያናችን እንደው ቤተክርስቲያን ራሱን የቻለ የስልጣን ተዋረድ አላት። ያ ማለት መነኮሳት አሉ ራሳቸውን ጠብቀው ንጽህ ጠብቀው የሚኖሩ ናቸው። የመነኮሳት አባቶች በሆኑት በአባ እንጦንስ በአባ መቃርስ ስም መነኮሳት ይባረካሉ። የነሱን ግብር የሚከተሉ ስለሆኑ ማለት ነው። እና በረከተ እንጦንስ ወመቃርስ ይህድር በላይ ሌከ በማለት መነኮሳቱን ይባረኳቸዋል። የእንጦንስ የመቃርስ በረከት ባንተ ላይ ይደርብህ ማለታቸው ነው። አንተም እንደነሱ ለማለት ማለት ነው። እያከበሯቸው ይህድር በላይ ሌከ አባ ባርከኒ በረከተከ እንሳ ጦርሶ መቃርስ ይህድር በላይ ሌከ አባ ባርከኒ በረከተከ እንሳ ጦርሶ መቃርስ ይህድር በላይ ሌከ አባ ባርከኒ በረከተከ እንሳ አባ ባርከኒ በከበባርኮ አብርሃም ለይስሐቅ ወልዶ ሲመተ ዴሁ ለአቡነ ጴጥሮስ ሊቀ ሐዋርያት እግዚአብሔር ይፍታ። ቀሳውስት ደግሞ ሲባረኩ ሲመተ ዴሁ ለቅዱስ ጴጥሮስ ሊቀ ሐዋርያት ይለዋል። ከዛ በኋላ ያኛውም ተሳልሞ ካህን ለካህን ነው እግዚአብሔር ይሲምከ ውስተ ዘላለም መንግስቱ በማለት ምላሽ ይሰጠዋል። የተሰጣቸውን ክብር የሚገልጹበት ማለት ነው። የካህናት አለቃ ክርስቶስ ሲሆን ክርስቶስ ሲሾማቸው እነ ቅዱስ ጴጥሮስ በከበሩበት ክብር ደግሞ እነዚህኞቹ ይከበራሉ። ክህነትን አስመልክቶ ጴጥሮስ እግዚአብሔር ይሲምከ ውስተ ዘላለም መንግስቱ አባ ባርከኒ በከማርኮ አብርሃም ለይስሐቅ ወልዶ በረከተ ጴጥሮስ ይህድር በላይ ሌከ ሲመተ ዴሁ ባርከኒ ለቅዱስ ጴጥሮስ ይህድር በላይ ሌከ ወልዶ ወደ ሊቃውንቱ ደረጃ ሲመጣ ደግሞ በረከተ ሊቃውንት ይህድር በላይ ሌከ ይባላል። ሊቃውንት የሚባሉት የቀደሙት አባቶቻችን ሃይማኖተ አበውን የጻፉ እነሱን የመሰሉ የትርጓሜ በቃ መጻሕፍትን ሁሉ ያራቀቁ ታላላቅ አባቶች ነው። የነሱ በረከት እንዲያደርባቸው ነው። በረከተ ሊቃውንት ይህድር በላይ ሌከ እግዚአብሔር ይፍታ። በረከተ ሊቃውንት ይህድር በላይ ሌከ እግዚአብሔር ይፍታ። በረከተ ሊቃውንት ይህድር በላይ ሌከ እግዚአብሔር ይፍታ። ወደ መዘምራኑ ሲመጣ ደግሞ የቅዱስ ያሬድ ልጆች ናቸው። ቅዱስ ያሬድ ሀብተ ዝማሬ ነው። ምንም የተነሳው ነገር የለም። እሱ ትርጓሜውም አለ ሁሉ ዜማው ሁሉ ነገር የሱ ነው እና በዝማሬ በማህሌቱ በሥርዓተ ማህሌቱ የሚከተሉትን አባቶች ደግሞ በረከተ ያሬድ ይህድር በላይ ሌከ በማለት ይባረኳቸዋል። አገልግሎታቸው እንደ ቅዱስ ያሬድ እንዲሆንላቸው በመመረቅ ጭምር ነው ቡራኬውን የሚባረኳቸው። ዲያቆናቱን ደግሞ በዲያቆናት አለቃ በቅዱስ እስጢፋኖስ ነው የሚባረኳቸው። ቅዱሳን ሐዋርያት ሰባቱን ዲያቆናት መርጠው ከሰባቱ መካከል ቅዱስ እስጢፋኖስን ሊቀ ዲያቆናት አድርገው የዲያቆናት አለቃ አድርገው ሾመውታል። ፊት አውራሪ ስለሆነ ማለት ነው የነዚህ ሁሉ። ስለዚህ በረከተ እስጢፋኖስ ይህድር በላይ ሌከ በማለት ዲያቆናቱን ይባረኳቸዋል። ከዛ በኋላ የሕዝባውያን የምእመናን ነው። እግዚአብሔር ልዑል ይባረከ ወያሪ ገጾ ላዕሌከ እያሉ
ይባርኳቸዋል። ልዑል እግዚአብሔር ይባርክህ፣ ገጸ ረድኤቱንም ይግለጽልህ፣ ያብራልህ እያሉ ነው የሚባርኳቸው የሚመርቋቸው። እና በቤተ ክርስቲያን ውስጥ የመነኮሳት፣ የቀሳውስት፣ የመዘምራን እንደገና ደግሞ የዲያቆናት አለ፣ የሊቃውንት አለ፣ ከዛ ደግሞ የሕዝባውያን አለ ማለት ነው። እና ለሁሉም ለእያንዳንዱ በተሰጣቸው መሰረት እንዲሄዱ ቤተክርስቲያን እንዲባረኩበት ከሐዋርያት ጀምሮ የመጣ ነው ማለት ነው። ስለዚህ ቤተክርስቲያን በዚህ መልኩ ነው የምትባርካቸው። ይባርከ ዋሬድ ገጾ ላይ ልክ እግዚአብሔር ይፍታ። እግዚአብሔር ልዑል ይባርከ ዋሬድ ገጾ ላይ ልክ እግዚአብሔር ይፍታ። እግዚአብሔር ልዑል ይባርከ ዋሬድ ገጾ ላይ ልክ እግዚአብሔር ይፍታ። እግዚአብሔር ይባርከ ዋሬድ ገጾ ላይ ልክ እግዚአብሔር ይፍታ። እግዚአብሔር ልዑል ይባርከ ዋሬድ ገጾ ላይ ልክ እግዚአብሔር ይፍታ። በጣም ጥሩ። ቀደም ሲል በተመለከት ነው ካህናት አባቶቻችን በእጃቸውም ሲያሳልሙ አይተናልና ይህስ ስርዓት እንደው ቅድም ስለ መስቀል ብዙ ነገር ስላሉን ይህስ ስርዓት ከምን ጋር የተገናኘ ይሆን? በሉቃስ ወንጌል ምዕራፍ 24 ላይ ስንመለከት መድኃኒታችን ኢየሱስ ክርስቶስ በምድር 33 ዓመት ከ3 ወር ከ40 ቀን ቆይቶ ያረገበት በሚያረግበት ሰዓት አውጽኦ ማፋ እስከ ቢታንያ ከኢየሩሳሌም ወደ ቢታንያ ይዟቸው ሄደ። ከዚህ በኋላ አብይ ዜማ ተሰማ በሰማይ ይላል። ታላቅ የመላእክት ምስጋና ዜማ ተሰማ። ወዲያውኑ ወልድ ወደ ሰማይ ሲያርግ ቅዱሳን ሐዋርያትን በእጁ እየባረካቸው ወንዘ ይባርኮሙ ተራቆሙ ይላል። በእጁ እየባረካቸው ወደ ሰማይ ወጣ። ከዚህ የተነሳ ቀሳውስት በቅዳሴው መካከል ሲባርኩን በመስቀል ነው ሲባርኩን የሚቆዩት። ሌላም ቦታ መንገድ ላይም ስናገኛቸው ሄደን ስንሳለም በመስቀል ነው ሲባርኩን የሚቆዩት። ቅዳሴ ቀድሰው ሰራወተ ሕዝብ ካሰናበቱ በኋላ ግን በእጃቸው ይባርኩናል።